ሰላም እንደምን አላችሁ የኢትዮ ማርኬት ቤተሰቦች ይህ ኢትዮ ማርኬት ነው። በዚህ ቻናል እንግዲህ የተለያዩ ፕሮግራሞችን ወደ እናንተ እያደረስን እንገኛለን። ከነዚህም ውስጥ የሚሸጡ መኪናዎች፣ ቤቶች የሚከራዩ መጋዘኖች የሚከራዩ መኪኖች እንዲሁም ደግሞ በሰዓት የትኛው ስራ አዋጭ ስራ ሰዎች በየትኛው ስራ ቢሰማሩ አዋጭ ነው የሚለውን መረጃ ወደ እናንተ እያደረስን እንገኛለን። ዛሬም እንደተለመደው እንግዲህ የተለያዩ ባንክ ያለባቸው መኪኖችና እንዲሁም በካሽ የሚሸጡ መኪኖችን ወደ እናንተ ለማድረስ ይጀመጥቻለሁ። ከዚያ በፊት ግን እንግዲህ ሰሞኑን የተሰማ አዲስ ነገር አለ። ስለ ንብረት ስም ዝውውርና የታክስ ዕዳ ክሊራንስ አካባቢዎች አዲስ የተሰማ መረጃ አለ። እሱን መረጃ ወደ እናንተ አደርስና ከዛ በመቀጠል ደግሞ ለገበያ የቀረቡ መኪኖችን ወደ እናንተ አደርሳለሁ ማለት ነው። አብራችሁን ቆዩ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ አጋርነታችሁን እንድታሳዩ ጠይቃለሁ። አሁን ቀጥታ አዲስ ወደ ተሰማው መረጃ ሳልፍ ለንብረት ስም ዝውውር ለታክስ ዕዳ ክሊራንስ ማስረጃ እንዲያቀርቡ የሚያስገድደው አሰራር ተሽሯል። የአዲስ አበባ ገቢዎች ቢሮ ታክስ ባለዕዳዎች የመንግስት ታክስ በአግባቡ ለመሰብሰብ እንዲቻል ከስም ዝውውር በፊት የታክስ ዕዳ ክሊራንስ ማስረጃ ማቅረብ የሚያስገድድ አሰራር መዘርጋቱ ይታወቃል። በዚህ አሰራር ማንኛውም ግለሰብ ኮድ 2 ተሽከርካሪ ወይም ለመኖሪያ ለቅይጥና ለድርጅት አገልግሎት የሚጠቀሙበት ወይም ያልተጠናቀቀ ቤት በሽያጭ ወይም በማንኛውም መንገድ የስም ዝውውር ከማከናወን በፊት የታክስ ዕዳ ነጻ ክሊራንስ እንዲያቀርብ እንዲጠየቅ ለሚመለከታቸው ተቋማት ደብዳቤ በመጻፍ አሳውቋል። ይሁንና ይህ አሰራር የታክስ ዕዳ የሌለባቸው ግብር ከፋዮችና የንግድ ስራ ላይ ላልተሰማሩ የከተማዋ ነዋሪዎች ላይ አላስፈላጊ እንግልት በመፍጠር የመልካም አስተዳደር ችግር መፍጠሩን በማረጋገጥ እንዲታረም ወስኛለሁ ብሏል። በዚህም ቢሮው ችግሩን በቴክኖሎጂ በመደገፍ ለመቅረፍ የስም ዝውውር የሚያከናውኑ ተቋማት ጋር በጋራ ኃላፊነት ለመስራትና በቴክኖሎጂ በመተሳሰር የታክስ ዕዳ ያለባቸው ግለሰቦች በስም ዝርዝር በመላክ እየተጣራ የስም ዝውውሩ እንዲፈጸም የሚያስችል ሲስተም ለመዘርጋት እየሰራው ነው ሲል ገልጿል። በመሆኑም ቢሮው የተሽከርካሪ ወይም ቤት የሚሸጡ ግለሰቦች ከታክስ ዕዳ ነጻ መሆናቸውን የመሬት ልማትና አስተዳደር ቢሮ፣ የመሬት ይዞታ ምዝገባና መረጃ ኤጀንሲ እንዲሁም የአሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣናት በቴክኖሎጂ በመታገዝ አጣርተው የስም ዝውውር መፈጸም እስኪጀምሩ ድረስ ቀደም ሲል በቢሮው የተጻፉ ደብዳቤዎች የተሻሩ በመሆኑ ተቋማቱ በነባሩ የስም ዝውውር አሰራራቸው አገልግሎት እንዲሰጡ ማሳወቁን ገልጿል። እንግዲህ አዲስ የወጣው መረጃ ነው። ክቡራን ተመልካቾቻችን ወደሚቀጥለው መረጃችን ስናልፍ እንግዲህ ለገበያ የቀረቡ የተለያዩ ባንክ ያለባቸው መኪኖችን እንዲሁም በካሽ የሚሸጡ በቅናሽ የቀረቡ መኪኖችን ይዤ መጥቻለሁ። እንድትመለከቱ በአክብሮት ጋብዛለሁ። መልካም ጊዜ ይሁንላችሁ።